የሙስሊም ስጋ ቤት ይባላል፣ ሌላ ጊዜ የክርስቲያን ስጋ ቤት ይባላል። ያ ማለት ቸርች ውስጥ ያደገ በሬ ወይም መስጊድ ውስጥ ያደገ በሬ ያለ ማለት ነው። የሙስሊም ስጋ ቤት የሚለውን ስታገኝ መስጊድ ውስጥ ያደገ በሬ ማለት ነው አይደለም። ክርስቲያን ስጋ ቤት ሲባል ደህንነት ተምሮ ተጠምቆ ያደገ በሬ ማለት ነው አይደለም። እንደ ስጋ የዋ የለም፣ ምስኪን ነው። ቆዳ ብቻ ለሰው ሰጥቶ ብላ ብሎ የሚቆም አሻንጉሊት እንኳን ልብስ ይለብሳል። ግን ይሄ የከበረ በሬ አንጀትን ነው የሚበለው። ለዛ ነው እኔ ስለማዝን ነው ሁሌ ቁርጥ የሚበለው። በምን የሱን ውለታ ልመልስ? በሬ እኮ ምስኪን ነው። ለጣዖት የተሰዋውን ሥጋ መብላት ኖርማል ነው ካለ በኋላ ጳውሎስ ግን አለ አንዳንድ በህሊና ደካማ የሆኑ ሰዎች ስላሉ እነሱ እንዳይሰናከሉ ለጣዖት የተሰዋውን ሥጋ መብላት ስትፈልጉ በአደባባይ ወይም በቤተ መቅደስ አይሁን፣ ወደ ቤታችሁ አምጥታችሁ ቁጭ ብላችሁ ብሉ። በአደባባይ እናንተ ስትበሉ እንደናንተ በእምነት ያልጠነከሩ ሰዎች እህትና ወንድሞች ስላሉ ይሰናከሉበታል። ለሌሎች ቅድሚያ መስጠት አለባችሁ። መብላት ኖርማል ነው፣ ግን ለወንድሞቻችሁና ለእህቶቻችሁ ስትሉ በአደባባይ ወይም በቤተ መቅደስ ውስጥ አትብሉ። ወደ ቤታችሁ አምጥታችሁ በድብቅ ስፍራ ብሉ። እናንተ በእምነት ጠንክራችኋል። እንደናንተ በእምነት ያልጠነከሩ ሰዎች ስላሉ ለጣዖት የተሰዋውን ሥጋ ስትበሉ አይተው ጣዖትን እንዳመለኩ አድርጎ ሊቆጥሩ ስለሚችሉ ፈቃድ አግኝተን ሳለ የማናደርገው ነገር አለ። አንዳንድ ነገሮችን ለወንድሞቻችን፣ ለጓደኞቻችን፣ ለቤተሰቦቻችን በማለት መቆጠብ አለብን። ጳውሎስ ያስተማረው ይሄን። ያለ ፍቅር ዕውቀት ያስታብያል፣ ፍቅር ግን ያነጻል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ኢየሱስ የሌለበት ዕውቀት ሁሉ ባዶ ነው። በፍቅር ስትመላለሱ ሁል ጊዜ ለሌሎች መፍትሄ ነው የምትሆኑት። ሁሉን አውቃለሁ የሚል ሰው ማንንም እንደማያዳምጥ የምናውቀው ነገር ነው። ሁሉን አውቃለሁ የምንል ከሆነ ሌሎችን ማዳመጥ አንፈልግም። በቂ ዕውቀት አለኝ ብሎ ስለሚያስብ ያንተ ምክር እሱ ጋር ምንም አይደለም። መስማት አይፈልግም። ለሌላው ቦታ አይሰጥም። ሌላውን ማዳመጥ አይፈልግም። መምከር እንጂ መመከር አይፈልግም። መናገር እንጂ መስማት አይፈልግም። እንደዚህ ሁን ብሎ አቅጣጫ ያሳያል እንጂ አቅጣጫ መቀበል አይፈልግም። ለምን? ዕውቀት ስለሚያስታብይ። በፍቅር የተሞላ ሰው፣ በፍቅር የሚመላለስ ሰው ግን ሕፃንም ይምከረው እሺ ብሎ ጆሮውን ሰጥቶ ይሰማል። ከሱ በላይም ይሁን በታች